ሰላም አለይኩም ወንዶች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ባለፈው ኪኒቶ ስሰራ ማለት ነው ያው እንደዚህ ሙሉ ነበር አይታችሁታል። አልነገርኳችሁም ምን እንደሚገባበት ማለት ነው። ያው ደም በጣም ይገነባል ብያችኋለሁ። ታዩት እንደዚህ ከለሩ የሚያምር ወጥቶልኛል። አልቃለች ማለት ነው። የሚጨመረው እኔ 20 ሊትር ያኔ 40 ሊትር ነው ያደረኩት ማለት ነው። ይቺ ነገር ናት የምትጨመረው ውስጧ 4 ፍሬ ጨምሬያለሁ። 1 ኪሎ ስኳር ጨምሬያለሁ ማለት ነው። ምርጥ ሆኖ ወጥቶልኛል ማለት ነው። ይሄው እንደዚህ ነው። በጣም የሚጣፍጥ ነው ማለት ነው። ያው ተጠጥቶ አልቋል። ትንሽ ነበር የቀረኝ ሳላሳያችሁ ብዬ ነው። አንድ ሰው ደግሞ ኪኒቶ አላቅም ያለኝ ሰው አለ ልበል። ከገብስ የሚዘጋጅ ነው። ምርጥ በቃ ብዙ ጉልበት የማይጠይቅ ቀለል ያለ አሰራር ነው። አሰራሩን አሳይቻችኋለሁ። ቀለል ባለመልኩም ቢሆን ማለት ነው። ይገባችኋል። ብዙ ምን ከበረዴ በኋላ ስኳርና ያንን ያሳያችሁትን ኮላ የሚባለውን ጨምረው ማለት ነው። ትናንትና ስሰራ አላሳያችሁም። እዚች ስጋ እየቀቀልኩ ነው። አልጫ አሰራር አሳያችኋለሁ ማለት ነው። እቺ ስትበስል ማለት ነው። ቀይ ወጥ ይሰራታል ታያላችሁ። ያው ኢድ ስታቁት ያው ለመቀረጹ ብዙ ጊዜ አይመችም፣ ሰዓት አይኖርም ማለት ነው። ወላሂ ብዙ ለፍቼ ነበረ፣ ግን ምሳ ሰዓት ነበረብኝና ሳልቀረጽላችሁ ቀረሁኝ። በጎን አልጫ እየሰራው እዚህ ደግሞ አጣባ ወላሂ እቃው ከየት እንደሚመጣ ራሱ አላቅም። ሙሉት ነው የሚለው ማለት ነው። ይሄን አጥቤ ያስገባው ግን እቃው አያለቅም፣ ማለቂያም የለው። ሽንኩርቴን ከተፍኩኝ። አሁን አልጫው ልሰራ አይደለ እንግዲህ ውሃ ትንሽ ጠብ አድርጌባታለሁ። ስትበስል እንገናኝ። ወይ ሽንኩርቴ ሁላችሁ ቀይ አጠብኩኝ። እዚህ አሳረፍኩት ወጤን ማለት ነው። ምን ይመስላችኋል? ባለሙያ ነኝ። ወጣው ወስላለ እዚጋው እንደዚህ ከሰራን ታልጫለ ባለፈው አልተፈጨው ስለዛም ደግሞ ይመጣል። እስኪ እንደዚህ ሞክረውና ሊከላሩ ነው። ይሄው ይሄ ነገር በኋላ ራሱ እንትን ሲል ይበስላል ማለት ነው። ግር ስለሆነ ተቀጣው ልቅ ነው የሚለው። ይሄው እንግዲህ አልጫችን በዚህ መልኩ ለሁለት ሰው ብቻ ስለሆነ በቂ ነው። እዚህ ጋር ተርፋኛለች ጽጥት እግር ስለሆነች ቀልጥም ስለሆነ ይጣፍጣል ማለት ነው። ተጠርታችኋል። ቀይ ወጥ ደግሞ ያው መጨረሻ ላይ ነው ማሳያችሁ። አሁን ለመቀረጽ አይመቸኝም። እንግዲህ ኢዲያው እንዴት እያሳለፍን ነው። ተጠርታችኋል። ያው እንግዲህ እንደዚህ እያሳለፍን ነው። ቶሎ ሁላችሁም አንዳንዴ ገጠር ደስ የሚለኝ በቃ የሆነ ስጋ በእንጨት ሲሰራ ይጣፍጠኛል እኔ ማለት ነው። የሆነ ጣዕም አለው። ከሰል አያፍርም። የሆነ ድንፍፍ ያለ ነው። ያው በዚህ ነው ጨርሻለሁ። አልጫዬን ቀያችሁንም ደግሞ በኋላ ከች እንላለን። ይሄ ራስኩ ነው ጂያን እንዲበል በአላህ ፕሮጀክቱ ከሀገር ውስጥና ከውጭ አጋር ተቋማት ጋር በመተባበር 30 የዲጂታል ፕሮጀክቶችን ለማዘጋጀት ወደ በኮንስትራክሽን ዘርፍ ብቁ በቴክኖሎጂ የታገዙና የስራ ፈጠራ ክህሎት ያላቸው ወጣቶችን ማፍራት ነው ተብሏል።
የተወደዳችሁ ተመልካቾች ከኢቢኤስ አዲስ ነገር የዜና መጽሔት አጫጭር ያገሩ ዘገባዎች ጋር የተከታተላችሁ መረጃዎች የምትከታተሉ ይሆናል። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ሀገራቸው የጥማትና የመሰረታዊ መብቶች እጥረት ለመቅረፍ ከቀጠናው ሀገራት በአካል ሊነጋገሩ መሆኑን ገለጹ። ፔዜሽኪያን ሀገራቸው የጥማትን የመሰረታዊ ምርቶችና መድኃኒቶችን እጥረት ለመቅረፍ ከቀጠናው ሀገራት መሪዎችና አጋር አካላት ጋር እንግዲህ እቃ ሳጥብ ቆይቼ ቤት ሳዘጋጅ ቆያይቼ እንደዚህ ደርሻለሁ ማለት ነው። እየተሯሯጥኩ እንግዲህ ታክ 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 ሲል ደግሞ እንመጣለን እና ደግሞ በዛውም ሰዓት እንግዲህ ብርድ ነው፣ ዝናብ እየጣለ ነው። ትናንት ጀምሮ እንግዲህ እየጣለ ነው ማለት ነው። እና ወዶች እስኪ አበረታቱኝ ማለት ነው። ላይክ ሼር አድርጉልኝ በቻላችሁት አቅም ማለት ነው። እኔ ወጥ ሰርቼ እያሳየኋችሁ የሀገራችሁን ትዝታ እናንተም ደግሞ በዛው አበረታቱኝ ማለት ነው። ሞኔ ተነስቶብኛል በዙ አጋጣሚ ለምን እንደው አልገባኝም። የብዙ ልጆች ተነስቶብናል እያለ ነው እንግዲህ እያሉ ነው። አልገባኝም። ምክንያቱም እኔ እንኳን ሾርት ቪዲዮዎችን እለቅ ነበረ ከቲክታክ እየፈቀደውን ለቅሜ ከዛ ወደዚህ እንትን ነበረና እሱን ጠልቶብኝ ይሁን ብቻ ያልተመቸው ነገር አለ። ወላሁ አለም እንግዲህ ምን እንዳልተመቸው ማለት ነው። እስኪ እንግዲህ ዝሮ ላይክ ሼር ስታደርጉት የኛን ቪዲዮ የራሳችንን ስንለቅ ሊለቅልን ይችላል ማለት ነው። አበረታቱን ውዶቼ፣ የሀገር ልጆች ሆናችሁ አትጨክኑ ማለት ነው። ስደት መልሶ መውጣት እኔ አልፈልግም ማለት ነው። በጣም ነው የሚከብደው። እኔም ጊዜ እንግዲህ እድሜያችም እየሄደ ነው እየጨመረ ነው የሚሄደው። ያው እኔ እንግዲህ ሂጄ ደክሞኝ ነው የተመለስኩት ማለት ነው። ብቻ አልሐምዱሊላህ ለክበት ለሃልን ያሉበትን ማመስገን ነው እና በቅንነት ሸር እያደረጋችሁ ለጓደኛ እንዲደርስ። በእርግጥ ያውኛ እንደዚህ የሚያስቅ ፕራንክ ነገር አልሰራም። ያኔ ያው ፕራንኩም አይፈቀድም ማለት ነው። ስለማይፈቀድ እንደዚህ ያሉ ነገሮችን ለመስራት ይከብደኛል። ብዙ ጊዜ ሞክሬ ነበረ ግን አልተሳካለኝም ማለት ነው ስለማይፈቀድም እና ብሽሩ እና በዚህ አጋጣሚ ደግሞ የሆነ ሰው ስለ ኩብራ እየጠየቀኝ ነበር። ኩብራ የዩቲዩብን ታቋት ከሆነ ሌላም ጠይቀሽ ነበር። በዛ አጋጣሚ ቪዲዮን ተሰማሽው። ያው ተገናኝተናል። ትናንትም ከኔ ጋር ኢድ አሳልፈናል። ዛሬ ደግሞ ከሰዓራት ነን። እንግዲህ ያው ለመቀረስ ትንሽ ይከብዳል። ብቻ ፈራን። ትናንትና በጣም ምሳ እኔ ጋር ሰው ስለነበረ ብዛት ነበረ ፈራሁኝ ማለት ነው። ለመቀረጽው ራሱ እኔ ዝም ብዬ ነክቼው አጥፍቼዋለሁ መልሼ ራሱ ማለት ነው የቀረጽኩት ለእናንተ። ግን እንግዲህ አላህ አላለም። አላህ ሲል ደግሞ እንቀርጻለን ኢንሻአላህ። እና ሌላዬ አንቺም ሰላም ተብለሻል። ሰአዳም እንደዛው ሙረየን ማለት ነው ሙረየን ዩቲዩብ ሰላም ብላሻለ። ከቻልኩኝ ዛሬ ቤት ወዳለሁ። እንግዲህ ከቻልን ሰው ካልበዛ ቀርጻለሁ፣ ከበዛ ደግሞ አልቀርጽም ማለት ነው። ቸኩያለሁኝ እና ወደ ሆነ ቦታ ልሄድ እዙ ቀነስ አድርጌው ሰዓቱን ልሄድ ልተው እያልኩ ነው። ያው እንግዲህ አዙ ይጠብቀኝ። እኔ ደርሼ ልምጣ ወደ ምሄድበት። ያው እንግዲህ ቀይ ወጥ እንደዚህ ያው ከመጀመሪያው አላሳየኋችሁም፣ ሰዓት የለኝም ነበረ። እሺ በሌላ ቀን እንግዲህ ያው ሰዓት ሲመጣ በከሰል ምናምን ፏ ብለን እናሳያለን። ያው ለጊዜው እንግዲህ ይሄንን ያው ብዙ እያወራሁኝ ለስራ ብዬ ነው ማለት ነው። በጣም ነው የደከመኝ። የሆነ ቦታ ሄጄ ማጥቼ ነበረ። ለምሳ ሰዓት እዛ ነበር የዋልኩት። ክምና ያለኝ ማለት ነው። ሀገራችን ያው አንዳንድ ደስ ይላል። የሆነ ከቤተሰብ ጋር ተደብልቆ እንደዚህ መብላቱ መጠጣቱ ሳይሆን ራሱ መጨዋወቱ አንድ ቁም ነገር ነው። አላህ ወደ ሀገራችሁ ያብቃችሁ እናንተንም ማለት ነው። ውድ የስደት እህቶቼ ዱአ አድርጉ፣ በዱአ እንረሳሳ። እንግዲህ አላህ ደግሞ አመቶ ያደርሰን ኢንሻአላህ። ተቀበላላህ ሁላችሁንም። የዛሬ አመት ደርሰን ደግሞ እንደዚሁ የምናወራ የምንጫወት ያድርገን። ላይክ ሼር እያደረጋችሁ አበረታቱኝ። ያንን አትርሱ እሺ ወንድሞቼ ማለት ነው። ውድ ኢትዮጵያን በሙሉ
ሙስሊም እህቶቼ ክርስቲያን ወገኖች እንደዚህ ሁላችሁም ማለት ነው የየን እያያችሁ አትለፉ ላይ ሸር አድርጉልኝ። ቢያንስ ሙኒ እስከሚመለስ ድረስ እንኳን ላስቸግራችሁ ማለት ነው።